አለው። በሕይወቱ ሳለ የሚሻ መልካሙን ሥራ ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነት ትቀበላለሁ፣ ከአንተ ጋራም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውና ዝክርን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላቴ እጅ አድነኝ ያለኝን በሕሊና ያሰበውን በልቦና የወሰነውን ፈጽምለታለሁ። አንተን ገድልህን ቃል ኪዳንህን የናቀውንና ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታ ወርደዋለሁ። በበጎ ሳይሆን በመዓት ዓይን እመለከተዋለሁ። ጠላቶችን ይበቀልልህ ወዳጆችንም ይጠብቅልህ ዘንድ መልእክተኛ ሚካኤልም ዘወትር አይለይህ። የሰጠውህን ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናትህ ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ የመረጥኩ እንጂ በብዙ ገድልህና በድካም ብቻ ወደድኩ አይደለም። እንደ ወዳጄ እንደ ፊቅጦርም በእናቴ በማርያም ድንግል አተምኩህ። ፊቅጦርን ከሰማዕታት ሁሉ አብልጬ እንደወደድኩት አንተንም ከመነኮሳት ሁሉ አብልጬ ወድጄአለሁና ይህ የሰጠው ቃል ኪዳኔ ለዘላለም ይሁንልህ አለው። አባታችን አቡነ ሀብተ ማርያምም ይህን ቃል ከጌታችን ከኢየሱስ ክርስቶስ አንደበት ሲነገር በሰማ ጊዜ ከምድር በላይ ባለ በሰማይ ከሰማይ በታች ባለ በምድር ፈጽመ የወደድከኝ ለአንተ ለፈጣሬ ምስጋና ይግባህ ብሎ ወድቆ ሰገደ።